ሳሙኤል የመጣችሁ አንድ ወቅት ነው። የደቡብ ሰዎች ናችሁ፣ እጅግ አደገኛ ናችሁ። ዘርፍ የከበደ ስማችሁ ደግሞ ያማራ ነው፣ ግን አማራ ጠሎች ናችሁ። በጋሻው ደሳለኝ ያማራ ነው፣ ኃይለ ማርያም ደሳለኝ ያማራ ነው፣ ዘርፍ የከበደ ያማራ ነው። እነዚህ አማራዎች አይደሉም፣ ደማቸው የቆሸሸ አማራ ጠሎች ናቸው። በእጃቸው ላይ ደም አለ። እነዚህ ሰዎች በኦርቶዶክስ ውስጥ ተደብቀው ለረጅም ዓመት ሲቦረቡሩን በስብከት ስም በመዝሙር ስም አማራን ያስተኛሉ፣ በዚያው ልክ ይዘርፋሉ። ተመልከቱት፣ ስሙት ይሄን ሰውዬ። ይሄ ወንጀለኛ ነው። ከዚህ በኋላ እንከታተላለን። እንድትነቃነቅ አንፈቅድልህም። ከዚህ በኋላ አፍህን ሶስተኛ እንድትከፍት አንፈቅድልህም። በሶሻል ሚዲያ ነው የምነግርህ። ይሄንን እየሰማ ነው በጋሻው ደሳለኝ። ከዚህ በኋላ በክርስቲያኖች ላይ አፍን ብትከፍት፣ በኦርቶዶክስ ላይ አፍን ብትከፍት እርምጃ እንወስድብሃለን። አስረግጬ ነው የምነግርህ። የአማራ ጠላት ነው። ባለፈው ካሴቴን አቃጠሉ፣ ካሴት አቃጥለው ዛሬ የእጃቸውን አገኘዋል ከኦርቶዶክስ ሲገደሉ። በእውነት እንደዚያ ነው። ፖለቲካ እየሰራ ነው። አንለቅም እያልኩ ኦርቶዶክሱ እየሰማ ነው። አይለቅም። እኔ ማንም በጋሻው ደሳለኝ ስብከቱ የሚመቸኝ ደስ የሚለኝ ሰው ነበር። እኔ ግን ወደ ኦርቶዶክስ ሲመጣ እኔ አውቀው ነበር። ኢየሱስን መስበኩ አይ ዶንት ኬር። ሲመጣ ግን ክርስትናውን በደንብ አሁን ቢያስኬደው አላቤት። እሱ ግን ጥላቻው የአማራ ጥላቻ ነው፣ የኦርቶዶክስ ጥላቻ ነው። አዳምጡት። 96-97 አካባቢ ላይ ያው መንፈሳዊ ኮሌጅ ተማሪዎች በነበርንበት ጊዜ በዛ ወቅት ላይ አንድ ነገር ተፈጥሯል። ጊዜው ኤግዛክት አብይ ዩኒሳዶ ማነው የኛው